ሰላም ዛሬ ደግሞ የምናቀርብላችሁ በብዙ ፊልሞች የምናውቃትና በህይወታቸው ስኬታማ ከሆኑ ሴቶች ተርታ የምትሰለፈውን የማህደር አሰፋን ታሪክና የስኬት ጉዞዎቿን ይሆናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ማህደር አሰፋ በኢትዮጵያ ፊልሞችና የተለያዩ የቴሌቪዥን ድራማዎች መሪ ተዋናይ በመሆን ነበር ድንቅ ብቃቷን ያሳየችን። የተወለደችው በ1987 ጥቅምት 5 በሽሮ ሜዳ አካባቢ ከአሰፋ ደመላሽና ከርብቃ ፈይሳ ተወለደች። በ5 ዓመቷም ጎፋ ቄራ ወደ ተባለ አካባቢ ተዘዋወረች። ማህደር የመጀመሪያ ደረጃ ትምህርቷን በአጼ ዜር ያዕቆብ ትምህርት ቤት፣ ሁለተኛ ደረጃ ትምህርቷን በሽመልስ ሀብቴ ትምህርት ቤት አጠናቀቀች። የኮሌጅ ትምህርቷን ደግሞ በአድማስ ዩኒቨርሲቲ በስክራይብ አግሪመንት አጠናቀቀች። ተማሪ እያለች የዳንስ ፍላጎት ስለነበራት ከጓደኞቿ ጋር በመሆን ዩኒክ ገርልስ የተባለ የዳንስ ቡድን አቋቁመው ነበር። ይህ የዳንስ ቡድን በሰዓቱ የታወቀ ሲሆን ከሱ ቡድን በኋላ ነው ማህደር አሰፋ የሙዚቃ ክሊፖች የጀርባ አጥንት የሆነችው። የኮሌጅ ትምህርቷን ካጠናቀቀች በኋላ በቦሌ ዓለም አቀፍ አየር ማለፊያ ውስጥ በዲዩቲ ሾፕ ውስጥ የሽያጭ ሰራተኛ ሆና ለ4 ዓመት ሰርታለች። ከዛም በኋላ ነበር ህይወቷን እስከ መጨረሻ ጊዜ የሚቀይር ነገር የተከሰተው። ለመጀመሪያ ጊዜ ታስራለች የሚል ፊልም ላይ ተሳትፋ ፊልሙም ደግሞ ተወዳጅነትን አተረፈ። ከዚህም በኋላ ነበር ፊልሞች ወደ እሷ መጉረፍ የጀመሩት። ከሰራቻቸው ፊልሞችም ውስጥ ስብራት፣ ያልተነካ፣ የቤት ልጅ፣ ሼፉ፣ ኤፍቢአይ 2፣ ሜድ ኢን ቻይና፣ 3 ማዕዘን፣ አምራን፣ 45 ቀን፣ ሊነጋ ሲል፣ ጽኑ ቃል፣ ቦዲጋርድ፣ ህይወትና ሳቅ፣ አይራቅ፣ አንላቀቅምና ሌሎችም ፊልሞች ላይ ተሳትፋለች። በ2011 ደግሞ ሰው ለሰው የተባለ ተከታታይ ድራማ ላይ መድኃኒት በተባለ ገጸ ባህሪ ድንቅ ብቃቷን አሳይታናለች። ማህደር አሰፋ እነዚህን ሁሉ ፊልሞች ከሰራች በኋላ ነው ህይወቷን እስከ መጨረሻ ድረስ የሚቀይር ነገር የተከሰተው። እሱም የከተማው ቁጥር 1 ባለሀብት አይን ውስጥ ገባች። እሱን ከተዋወቀች በኋላ ህይወቷ ሙሉ በሙሉ ተቀየረ። በአሁንም ሰዓት የሸራተን አዲስ ሆቴል አስተዳደር ነች። አንድ ልጅም ወልዳለች። ያሳካችው ሽልማት ደግሞ በ2012 ዓ.ም ኤፍኤም 102.1 የሸገር ሬዲዮ በአምራን ፊልሟ የዓመቱ ምርጥ ተዋናይ ዘርፍ አሸንፋለች። የማህደር አሰፋ የህይወት ታሪክ በአጭሩ ይህን ይመስል ነበር። በቀጣይ የማን የህይወት ታሪክ እንዲሰራላችሁ ትፈልጋላችሁ? ኮመንት ላይ አስቀምጡልኝ። እንደዚህ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ አሳውቁን። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ቀን።